ማንኛውም ዩቲዩብ ላይ የመስራት እቅድ ያለው ሰው ወይም ደግሞ የዩቲዩብ ቻናል ያለው ሰው ይህንን ጥያቄ ነገም ሆነ ዛሬ መጠየቁ አይቀርም። ቻናላችሁ ላይ ይህችን አንድ ሴቲንግ በማስተካከል እንደዚህ አይነት ጥያቄ ከመጠየቅ ትድናላችሁ። ነገር ግን ብዙ ዩቲዩበሮች ይህችን ቀላል ነገር በመዘንጋታቸው የተነሳ መጨረሻ ላይ 4000 ዎች አወርና 1000 ሰብስክራይበር ሞልተው ሞኔታይዜሽን አፕላይ ሲያደርጉ እምቢ ይላቸዋል። ስለዚህ ሁላችሁም ዛሬ በዚህ ቪዲዮ የምነግራችሁን ነገር ቻናላችሁ ላይ ማስተካከላችሁን እርግጠኛ እስከምትሆኑ ድረስ በደንብ አድርጋችሁ ቼክ አድርጉ። ብዙ ጊዜ በተደጋጋሚ ይጠየቃለሁ። በቻልኩት አቅም ለመመለስ ሞክሬ ነበር፣ ግን በጣም ሲበዛብኝ ቪዲዮ ለማዘጋጀት ወሰንኩ። ይህም ጥያቄ ምንድነው? የሞኔታይዜሽንን ክራይቴሪያ ሙሉ ለሙሉ አሟልተን ሞኔታይዜሽንን አፕላይ ስናደርግ ቢውልድ ዩር ቻናል ሂስትሪ እያለ እየመለሰን ነው የሚሉ በርካታ ጥያቄዎችን አስተናግጃለሁ። እንግዲህ ከስሙ እንደምንረዳው ቻናል ሂስትሪ ማለት የቻናላችሁ ታሪክ ነው። ቻናላችሁ የሚመዘግበው የራሱ ታሪክ ሊኖረው ይገባል። ያ ታሪክ ለዩቲዩብ በጣም ትልቅ ጥቅም አለው። አሁን ስፔሻሊ ወደ 1 ዓመት ገደማ ሊሆነው ነው ይህንን ጉዳይ ሲሪየስ አድርጎ ከያዘው ዩቲዩብ ማለት ነው። በዚህም የተነሳ በርካታ ቻናሎችን ባን አድርጓል፣ ከሞኔታይዜሽን አግዷል። እንደዚሁም ሞኔታይዜሽንን ሲጠይቁ መልሷቸዋል። እንደገና ቻናላቸውን ቢውልድ ለማድረግ 3-4 ወር ፈጅቶባቸው እንደገና ሞኔታይዝ የሆኑ በርካታ ቻናሎች አሉ። እናንተ ግን ይሄ ነገር ከመከሰቱ በፊት አሁኑ ይህንን ቪዲዮ አይታችሁ አስተካክሉ። ወደ ቀጣዩ ከማለፋችን በፊት ግን ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ ይህ ቻናል በጣም ስለሚጠቅማችሁ ሰብስክራይብ ማድረግ እንዳትረሱ። እንደተለመደው ጥያቄዎቻችሁን ኮሜንት ላይ ያስቀምጡልን። ወደ ቪዲዮ እንለፍ። ይህ ምንድነው? ከስሙ እንደምንረዳው ቻናላችን ላይ የሚከናወኑ የትኛውም አይነት ድርጊቶች ወይም ደግሞ የትኛውም አይነት ታሪኮች ይመዘገባሉ። ያ የሚመዘገበው ታሪክ ለኛ ቻናል በጣም ጥቅም አለው። ነገ ለምናደርገው የሞኔታይዜሽን ጉዞ ወይም ደግሞ የሞኔታይዜሽን አፕሊኬሽን በጣም ይጠቅማል። ይህንን ዩቲዩብ ያደረገበት ዋነኛ ምክንያቱ ከቅርብ ጊዜ ጀምሮ ዩቲዩብ ትረስት ኮር የሚል አንድ ህግ አምጥቷል። ይሄም ምንድነው? ቻናሉ የሮቦት ነው ወይስ ደግሞ የሰው ነው የሚለውን በትረስት ኮር ሜትድ ቼክ ያደርጋል። ያው ጄሚናይን ተጠቅሞ ማለት ነውና ቼክ ሲያደርግ ቻናላችሁ ላይ ምንም አይነት ታሪክ ከሌለው፣ በአጭር ሰዓት ሞኔታይዝ ከሆነ፣ እንደዚሁም ምንም የሰራችሁት ነገር ከሌለ ቪዲዮ ለቃችሁ ብቻ 1-2 ቪዲዮ ቫይራል ስለወጣላችሁና 4000 ዎች አወር 1000 ሰብስክራይበር ስለሞላችሁ ብቻ ሞኔታይዜሽን ስትጠይቁ እሱ ምን ብሎ ያስባል ማለት ነው? ይሄ የሮቦት ቻናል ነው ብሎ ያስባል። ወይ ደግሞ ምንም የተመዘገበ ታሪክ ስለሌለው ሞኔታይዝ ሊሆን አይገባም ብሎ ያስባል። ከዛም በኋላ ቢውልድ ዩር ቻናል ሂስትሪ የሚል ኖቲፊኬሽን አምጥቶ ባን ያደርጋቸዋል ማለት ነው። ታዲያ ይሄ እንዳይሆን ምን እናደርግ የሚለውን በደንብ አድርጌ እነግራችኋለሁ። ታዲያ ያኔ እንደ ድል ሆኖ ቻናላችሁ ባን ሳይሆን ቢውልድ ዩር ቻናል ሂስትሪ ብቻ የሚል ከሆነ የመጣላችሁ የቻናል ሂስትሪያችሁን ቢውልድ አድርጋችሁ እንደገና አፕላይ ማድረግ ትችላላችሁ። አሁን በርካቶቻችሁ እየጠየቃችሁኝ ያላችሁት 4000 ዎች አወር 1000 ሰብስክራይበር ሞልተናል፣ ግን ቻናላችንን ወደ ሞኔታይዜሽን አፕላይ ለማድረግ ስንጠይቅ ቢውልድ ዩር ቻናል ሂስትሪ ብሎ እምቢ አለን የሚል ጥያቄዎች ነው እየተጠየቁ ያለው። ታዲያ እነዚህ ሰዎች የቻናላቸውን ሂስትሪ ቢውልድ ለማድረግ ቢያንስ ከ1 እስከ 4 ወር ድረስ ሊፈጅባቸው ይችላል። ያው እንደ ቢውልድ እንዳደረጉት ወይም ደግሞ እንደተጓዙት የሂስትሪ ልክ ማለት ነውና የቻናላቸውን ሂስትሪ ዩቲዩብ ዲቴክት አድርጎ በደንብ አድርጎ ሂስትሪ ተመዝግቦለታል ብሎ የሞኔታይዜሽን ህግ እስከሚፈቅድለት ድረስ ከ1 እስከ 4 ወር ሊፈጅ ይችላል ማለት ነው። ዎች አወር ሞልቶ ሰብስክራይበር ሞልቶ እንደገና 4 ወር መጠበቁ ደግሞ በጣም አሰልቺና በጣም አስቸጋሪ ያደርገዋል። ስለዚህ ይሄ መፍትሄው ምንድነው? መጀመሪያውኑ ስትነሱ ቻናላችሁን ሂስትሪውን እየገነባችሁ መሄድ አለባችሁ። ሁሉን ነገር እያስተካከላችሁ መጓዝ አለባችሁ። እንደዛ ከሆነ ሞኔታይዜሽን አፕላይ ስታደርጉ በ24 ሰዓት ውስጥ አክሴፕት አድርጎ ይመልስላችኋል ማለት ነው። ስለዚህ ከመጀመሪያው ጀምረን እንዴት አድርገን ነው ቻናል ሂስትሪያችንን ቢውልድ የምናደርገው? ምን ብናደርግ ነው ቻናል ሂስትሪያችን ቢውልድ ሊሆንልን የሚችለው የሚለውን ነገር በደንብ ነግራችኋለሁ። እናንተ ከዛሬ ጀምሮ ቻናላችሁ ላይ እነዚህን ነገሮች አፕላይ በማድረግ የቻናል ሂስትሪያችሁን ማረጋገጥ ትችላላችሁ። የኛ ቻናል የቻናል ሂስትሪ ተመዝግቦለታል ወይ የሚለውን መጀመሪያ ቼክ እናደርጋና ተመዘገበ አለቀ። ስለዚህ እናንተ ቻናል ሞኔታይዜሽን በምትጠይቁበት ሰዓት ቢውልድ ዩር ቻናል ሂስትሪ ብሎ አይመልሳችሁም ማለት ነው። ካልተመዘገበ ግን እንዴት አድርገን የቻናል ሂስትሪያችንን ማስመዝገብ እንደምንችል በደንብ አድርጌ ያሳያችኋለሁ። አሁን በቀጥታ ወደ ስልካችሁ ወይ ደግሞ ኮምፒውተር የምትጠቀሙ ወደ ኮምፒውተራችን እንሄዳለን። እንግዲህ በስልካችሁ የምትጠቀሙ ከዚህ በፊት እንደነገርኳችሁ በክሮም ብራውዘር ነው መጠቀም ያለባችሁ። ክሮም ብራውዘር ላይ ትገባላችሁ። ከዛም በኋላ ከላይ ያለችውን 3 ነጥብ በመንካት ምን ታደርጋላችሁ? ወደ ታች ስክሮል አድርጋችሁ ዴስክቶፕ ሳይት የምትለዋን ታበሯታላችሁ ማለት ነው። ያኔ በትክክል የእናንተ ቻናል የእናንተ ስልክና እኔ አሁን የማሳያችሁ ኮምፒውተር አንድ አይነት ነው የሚሆነው ማለት ነው።
ስለዚህ እስኪ ይሄ ቻናሌ ሂስትሪ ተመዝግቦለታል ወይስ አልተመዘገበለትም የሚለውን ቼክ እናደርጋለን። ስለዚህ እዚህ ፕሮፋይሏ ላይ እንነካና ፕሮፋይሏ ላይ ከነካም በኋላ ዩቲዩብ ስቱዲዮ እንገባለን ማለት ነው። ዩቲዩብ ስቱዲዮ ከገባን በኋላ እንደምትመለከቱት 6 ሰብስክራይበር ነው ያለው። ይሄንን ቪዲዮ ካስታወሳችሁ እኔ እናንተን ለማሳየት ነው ዝም ብዬ ጫንኩት ማለት ነው። እዚህ ጋር ሴቲንግ የምትላለች። ከዚህ ሴቲንግ የምትለዋን እንነካታለን። ሴቲንግ የምትለዋን ስንነካት እዚህ ጋር የተለያዩ ነገሮች ይመጣሉ። ጄኔራል፣ ቻናል እና የተለያዩ ነገሮች ይመጣሉ። እኔ ቻናል የሚለውን እነካለሁ ማለት ነው። ስለ ቻናላችን ሂስትሪ ስለሆነ ቼክ ማድረግ የምንፈልገው ማለት ነው። እዚህ ጋር ቤዚክ ኢንፎ፣ አድቫንስድ ሴቲንግ እና ፊውቸር ኢሊጂቢሊቲ የሚል ይመጣል ማለት ነው። ፊውቸር ኢሊጂቢሊቲ የሚለውን ክሊክ እናደርጋለን ማለት ነው። ፊውቸር ኢሊጂቢሊቲ የሚለው ስር 3 ነገሮች አሉ እንደምትመለከቷቸው ስታንዳርድ ፊውቸር፣ ኢንተርሚዲየት ፊውቸር እና አድቫንስድ ፊውቸር የሚሉ 3 ነገሮች አሉ። እንደ ቻንስ ሆኖ የኔ ቻናል ላይ ስታንዳርድ ፊውቸር የምትለው ኢኔብልድ ሆናለች ማለት ነው። ከዛ ኢንተርሚዲየት ፊውቸር የሚለውም ደግሞ ኢኔብል ሆኗል ማለት ነው። ግን በአጋጣሚ አድቫንስድ ፊውቸር የሚለው ኢኔብል አልሆነም ማለት ነው። ስለዚህ እነዚህ 3ቱም ኢኔብል መሆን አለባቸው። የእናንተ ቻናል ምንም አይነት እንከን ላይኖርበት ዘንድ እነዚህ 3ቱ ነገሮች ሁሉም ኢኔብል መሆን አለባቸው ማለት ነው። የኔ እንዳጋጣሚ አድቫንስድ ፊውቸር የሚለው ኢኔብል አይደለም። ስለዚህ ከመጀመሪያው ጀምረን ቼክ እናደርጋለን። ምክንያቱም የእናንተ ቻናል ስታንዳርድ ፊውቸር፣ ኢንተርሚዲየት ፊውቸርም ኢኔብል ላይሆን ስለሚችል ማለት ነው። ስለዚህ ስታንዳርድ ፊውቸር ምንድነው? እንደምትመለከቱት ስታንዳርድ ፊውቸር ኢኔብል ባይሆን ምን ልናጣ እንችላለን? ቻናላችን ላይ ምን ልናደርግ አንችልም? ኮላቦሬተርን ወደ ፕሌሊስት አድ ማድረግ አንችልም። ያሉ ፕሌሊስቶች ላይ ቪዲዮ መጫን አንችልም። ቪዲዮ በፊት የነበሩ ፕሌሊስቶች ላይ ራሱ ቪዲዮ አድ ማድረግ አንችልም ማለት ነው። ፕሌሊስት ክሬት ማድረግ አንችልም ማለት ነው። ቪዲዮ አፕሎድ ማድረግ አንችልም ማለት ነው። ይሄ ነገር ታዲያ በምን ችግር ነው ሊከሰት የሚችለው? አሁን ስታንዳርድ ፊውቸርድ ኢኔብል የሚለው የማይመጣው በምን ችግር ነው የሚለውን እዚህ ጋር ያስቀምጥላችኋል ማለት ነው። ቻናሉ ኮሚኒቲ ጋይድላይን ስትራይክ ካለበት፣ ከዚህ በፊት ቻናሉ ኮሚኒቲ ጋይድላይን ስትራይክ ካለበት ወይ ደግሞ በኮፒራይት ስትራይክ ሊሆን ይችላል፣ የተለያዩ ነገሮች ስትራይክ ካለበት ይሄ ነገር ኢኔብል መሆን አይችልም ማለት ነው። ስለዚህ የኛ ቻናል ምንም አይነት ኮፒራይት ስለሌለበት ይችን ቲክ አድርጎልናል ማለት ነው። ኢንተርሚዲየት ፊውቸርስ የሚለው ላይ እሱም ኢኔብልድ ነው። እንክፈተውና ምን ነገሮችን ያሳጣል የሚለውን እኔ እሱ ደግሞ ከስተም ተምኔልን መቀየር አንችልም። ለምሳሌ ምን ማለት ነው? ተምኔሎች ለምሳሌ ራሱ የሚመርጥልህ ተምኔልን ብቻ ነው እንጂ መጠቀም የሚችለው ሌሎች ተምኔሎችን መቀየር አንችልም ማለት ነው። ይሄንንም ተከለከልን ማለት ዩቲዩብ ላይ ምንም አንሰራም ማለት ነው ተምኔል ካልቀየረ። ከዛ ላይቭ ስትሪም ማድረግ አንችልም ማለት ነው። ይሄኛው ኢኔብል ካልሆነ ማለት ነው። ሌላኛው ደግሞ ከ15 ደቂቃ ቪዲዮ በላይ መልቀቅ አንችልም ማለት ነው። እነዚህን 3ቱን ያሳጣናል ማለት ነው። ይሄኛው ኢኔብል ካልሆነ ማለት ነው። በምን ምክንያት ነው ይሄ ኢኔብል ላይሆን የሚችለው ማለት ነው? አንደኛው ስታንዳርድ ፊውቸር ኢኔብል መሆን አለበት። ከላይ ለምሳሌ ከላይ ያየነው ይሄ ስታንዳርድ ፊውቸር ኢኔብል መሆን አለበት። እሱ ኢኔብል ሲሆን ነው ይሄኛውም ኢኔብል ማድረግ የምንችለው ማለት ነው። ከዛ ቬሪፋይ ፎን ነምበራችንን ቬሪፋይ ማድረግ ነው። ይሄ በርካታ ሰዎች ሲጠይቁኝ ነበር ተምኔል ስንቀይር ቬሪፋይ አድርጉ ይለናል። ቬሪፋይ ስናደርግ ደግሞ አይመጣልንም እምቢ ይለናል ምናምን የሚሉ ጥያቄዎች እየመጡ ነው። ይሄ ቬሪፋይ የማያደርግላችሁ ኢሜይላችሁ ላይ ኬዝ ስላለበት ነው። ኢሜይላችሁን መጀመሪያ የከፈታችሁበት ወይም ደግሞ 2 ስቴፕ ቬሪፊኬሽን ቬሪፋይ ያላደረጋችሁበትን ስልክ አዲስ ስልክ ነው እየመዘገባችሁበት ያላችሁት። ከዛም በኋላ ቬሪፋይ አያደርግላችሁም ማለት ነው። የተለያዩ ኬዞች ሌሎች ኬዞችም አሉ ቬሪፋይ የማያደርግበት ማለት ነው። ስለዚህ እናንተ ኢሜይላችሁን ከከፈታችሁ በኋላ ኢሜይላችሁን 2 ስቴፕ ቬሪፊኬሽን የተለያዩ ነገሮችን ቬሪፋይ ማድረግ አለባችሁ መጀመሪያ ኢሜይሉን ማለት ነው። ስለዚህ እንደዛ ስታደርጉት ነው ይሄ ቬሪፊኬሽን ቀለል ብሎ ቴክስት ልኮላችሁ ቬሪፋይ ሊያደርግላችሁ የሚችለው። ስለዚህ ይሄን ሁለተኛውንም ጨረስን ማለት ነው። ሶስተኛውና ዋነኛው በርካታ ቻናሎች ሞኔታይዝ ከሆኑ በኋላ ሞኔታይዜሽን እንዳይቀበላቸው እያደረገ ያለው ይሄ ነው ማለት ነው። አድቫንስድ ፊውቸር የሚለው ማለት ነው። እሱ እኔ ጋም እንግዲህ እሱ ኢኔብል አልሆነልኝም። ስለዚህ እንየው እስኪ ውስጡ ምን ነገር ሊያሳጣን ይችላል፣ በምን ምክንያትስ ነው ይሄ ሊመጣ የሚችለው የሚለውን ከፍተን ስናየው እንደምትመለከቱት አድቫንስድ ፊውቸር ላይ የተለያዩ ነገሮችን ማድረግ አንችልም። ለምሳሌ አፕሊንክ ኮንቴንት አይዲ ክሌም ማድረግ አንችልም። ኤክስተርናል ሊንክን ዲስክሪፕሽን ላይ አድ ማድረግ አንችልም። እንደዚሁም ደግሞ ኢምበድ ላይቭ ስትሪሞችን ወደ ሌላ
ላይቭ ስትሪሞች የላይቭ ስትሪም እያደረግ የላይቭ ስትሪም ሊንኮችን ወደ ሌላ ኢምበድ ማድረግ አንችልም፣ ወደ ሌላ ቦታ ሼር ማድረግ አንችልም ማለት ነው። ብዙ ላይቮችን በቀን ክሬት ማድረግ አንችልም ማለት ነው። ብዙ ጊዜ ላይቭ ላይ መግባት አንችልም ማለት ነው። ክሬት ሞር ሾርት ዴይሊ ሾርት ቪዲዮዎችን በየቀኑ ክሬት ማድረግ አንችልም፣ መስራት አንችልም ማለት ነው። እንደዚሁም ኤቢ ቴስቲንግ ኦፍ ታይትል ኤንድ ተምኔልስ ታይትል እና ተምኔላችንን ቴስት የምናደርግበትን ፊውቸር ወይም የዩቲዩብ ከዓመት ወዲህ የተቀላቀለውን ፊውቸር መጠቀም አንችልም፣ ቴስት የምናደርግበትን ማለት ነው። እንደዚሁም አፕሎድ ሞር ቪዲዮ ዴይሊ ያው ከሾርት ጋር የተገናኘ ነው። ይሄ ብዙ ቪዲዮዎችን በቀን ሎንግ ፎርምም መልቀቅ አንችልም ማለት ነው። ሌላና መጥፎ ዋነኛው በቃ ይሄ ነገር የሚያሳጣችሁ ነገር ሞኔታይዝ መሆን አችሉም ማለት ነው። ታዲያ ይሄ መቼ ነው ኦን የሚሆነው ማለት ነው? ሪኳየርመንቱ አንደኛው ከላይ ያለው ኢንተርሚዲየት ፊውቸርስን ኢኔብል ካደረግን ነው። አንደኛው ነገር ከላይ እንደመጣ ነው ማለት ነው። ሁለተኛው ነገር ደግሞ የምትመለከቱት ቻናል ሂስትሪያችን ቢውልድ ከሆነ ብቻ ነው ይሄንን ልናልፈው የምንችለው ማለት ነው። እንደምትመለከቱት እንግዲህ ነግሬያችኋለሁ። ይሄ ቻናል እኔ ምንም የምጠቀምበት ነገር የለም፣ ምንም አይነት ሂስትሪ የለውም። ጀስት እናንተን ለማሳየት ነበር የምጠቀመው። ስለዚህ ምንም አይነት ቻናል ሂስትሪ ስለሌለው ቲክ አላደረገልኝም ማለት ነው። በዚህ መልኩ ነው የእናንተም ቻናል ቲክ ላይ ሆንላችሁ የሚችለው፣ ይሄ ቦታ ላይ ላያልፍላችሁ የሚችለው፣ በኋላ ደግሞ ሞኔታይዜሽን ስጠይቁ የሚያስቸግራችሁ ማለት ነው። ዛሬ ሆኖ ማስተካከል መቻል አለባችሁ። ቻናላችን ላይና ቻናላችን የተከፈተበት ኢሜል ላይ ሂስትሪዎችን መገንባት ማለት ነው። እነዚህን ሂስትሪዎች እንዴት አድርገን ነው የምንገነባው? አንደኛ ቪዲዮአችን ስር በተመልካቾቻችን የተሰጡ ኮሜንቶችን ሪፕላይ ማድረግ። ሁለተኛ ቪዲዮአችን ወይም ደግሞ የኛ ቻናል ላይ ትሬለር መጠቀም። ትሬለር ማለት ፊት ላይ ልክ ቻናላችን ሲከፈት የሚመጣ ቪዲዮ መጠቀም። ሶስተኛ ነገር ደግሞ የተለያዩ ቪዲዮዎችን ላይክ ማድረግ። አራተኛው ደግሞ የተለያዩ ሰዎች ቪዲዮዎችን መመልከት። አምስተኛ የተለያዩ የሚመቿቸውን ቻናሎች ሰብስክራይብ ማድረግ። ይሄ እንግዲህ ቻናላችሁ እንዲገነባና ቻናላችሁ ሂስትሪ እንዲገነባ ያደርገዋል። ለምሳሌ ይሄ ቻናል ስንት ሰውን ሰብስክራይብ አድርጓል የሚታይ ነው። ዩቲዩብ ቼክ የሚያደርገው ነገር ነው፣ ሂስትሪያችሁን ቼክ ሲያደርግ ማለት ነው። እንደዚሁም ብዙ ሪፕላዮች ያደርጋሉ ወይ ኮሜንቶችን ይመልሳል ወይ የሚለውንም የሚመለከተው ነው። ሌሎች ሰዎች ቪዲዮዎች ላይ ገብታችሁ ኮሜንት መጻፍም አንዱ ነው ማለት ነው። ሌሎች ቪዲዮዎች ላይ ገብታችሁ ኮሜንቶችን መጻፍ፣ ፖዚቲቭ የሆኑ ኮሜንቶችን እንደተሰማችሁ አድርጋችሁ መጻፍ። ይሄው እኛ ቪዲዮ ኮሜንት ስር ስትጽፉ ወይም ደግሞ ስትጻጻፉ ያ ምንድነው ቻናላችሁ ሂስትሪ እየገነባ ነው። በዛው ቪዲዮ በምትሰሩበት ቻናል ከሆነ ኮሜንት እየጻፋችሁ ያላችሁት ማለት ነው። ሂስትሪ በዚህ መልኩ ይገነባል ማለት ነው። ብዙ የሚደረጉ ነገሮች አሉ። ለምሳሌ ኮሚኒቲ ፖስት በጣም ገራሚ ነው። ለተመልካቾቻችሁ ጥያቄ ተጠይቋቸዋላችሁ። ጥያቄውን ሲመልሱ መልሱን ደግሞ አብራችሁ ሪፕላይ ያደረጋችሁ ኮሚኒቲ ፖስት ላይ መነጋገር። ይሄም በጣም ወሳኝና የቻናል ሂስትሪያችሁን እንድትገነቡ የሚያደርጋችሁ ነገር ነው ማለት ነው። ይህንን ሂስትሪ ለመገንባት እያንዳንዱ እየገባችሁ ቪዲዮ ኮሜንት እየጻፋችሁ ሰብስክራይብ ቻናል እያደረጋችሁ እንደዚሁም የተለያዩ ነገሮችን በቻናላችሁ ላይ እየሰራችሁ የሰዎችን ኮሜንት ሪፕላይ እያደረጋችሁ ቪዲዮዎችን ላይክ እያደረጋችሁ እንደዚሁም የተለያዩ ኮሚኒቲ ፖስቶችን እየፖስታችሁ ተመልካቾቻችሁ ጊዜ ስታወሩ መልስ ስትመልሱ ጥያቄ ስትጠይቁ እነዚህ ነገሮች ስታደርጉ 3 ወር ወይም 4 ወር ሊፈጅባችሁ ይችላል ቻናላችሁ ሂስትሪ እስከሚገነባ ድረስ ማለት ነው። ቢውልድ ሂስትሪ የሚለው ኖቲፊኬሽን እስከሚጠፋ ከቻናላችሁ ላይ ወይም ደግሞ ይሄ ቅድም ያሳያችሁት ቻናል ሂስትሪ የምትለው አረንጓዴ ቲክ እስከምትደረግ ድረስ ወራቶች ሊፈጅባችሁ ይችላል። ይሄ ደግሞ እንዴት ነው የሚቆየው? ቆይታው እንዴት ይወሰናል ካላችሁኝ እስከዛሬ ድረስ የሄዳችሁበት ርቀት ይወስነዋል። እስከዛሬ ድረስ የተለያዩ ነገሮችን እያደረጋችሁ በቻናላችሁ ላይ ብዙ ሂስትሪዎችን ያስመዘገባችሁ ከሆነ በአጭር ጊዜ ወዲያው ቲክ ያደርግላችኋል ማለት ነው። ሌላ ሜትድ አለ። ያ ሜትድ ደግሞ በዲጂታል አይዲ ቬሪፋይ አድርጋችሁ ምናምን ነው። ይሄ ደግሞ እኛ ሀገር ላይ በጣም የሚከብድ ነገር ስላለው ይሄኛውን አትሞክሩት። በኋላ ሞኔታይዝ ስትሆኑ እንዳያስቸግራችሁ ከዛሬው ጀምራችሁ ቻናላችሁ ላይ ሂስትሪ መገንባት መቻል አለባችሁ። እነዚህ ነገሮች በጥንቃቄ የምታደርጓቸው ከሆነ እመኑኝ ይሄ ቻናል ሂስትሪ የሚለው ምንም አይነት ኢሹ ሊሆናችሁ አይችልም። በቀላሉ አስተካክላችሁት ልታልፉት የምትችሉት ቀላል ነገር ነው ማለት ነው። እኔም ይህንን ቪዲዮ እንድሰራ የተገደድኩት በጣም በርካታ ሰዎች እየጠየቃችሁኝ ስለሆነ ነው። ይህንን ቪዲዮ ዩቲዩብ ለሚሰሩና ዩቲዩብ ላይ መቀየር ለሚፈልጉ ጓደኞቻችሁ ሼር ማድረግ አትዘንጉ። ቀጣይ በሌላ ቪዲዮ እንመጣለን። እስከዚያው ድረስ ሰላም።